ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐው ሰላም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን መቃብርን አፍርሶ ድል አድርጎ እንደተነሳ እንዲሁም ደግሞ በምድራችን ላይ የወረደውን ወረርሽኝ ድል አድርገን መነሳት እንድንችል ኃይሉን ጥበቡን ማስተዋሉን ለሁላችንም ያድለን። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ በሰንበት መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። ስለ ቃሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ስም የተመሰገነ ይሁን። የዛሬው እንግዳችን መጋቢ ሐዲስ ሮዳስ ታደሰ ዶክተር ናቸው። ከእሳቸው ጋር ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ ታሪክና ምስጢር እንነጋገራለን። ቆይታችሁ ከእኛ ጋር እንዲሆን የአክብሮት ግብዣችንን ወደ እናንተ እናቀርባለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓርብ በሰርክ ወደ መቃብር መውረዱና ቀዳሚትን በመቃብር ውስጥ የማረፉ ምስጢር ምንድን ነው? አስቀድሜ መምህር እንኳን አደረሰዎት ለብርሃነ ትንሣኤው ላለው። እንግዲህ እግዚአብሔር ዓለምን ከፈጠረበት ጥበቡ ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣል ብለው ሊቃውንት አስተምረዋል። በእጅጉ የሚገርመው ነገረ ትንሣኤውን ስናይ በአካለ ነፍስ ወደ ሲኦል መውረዱን፣ በመቃብር ውስጥ ማደሩን፣ ሞትን ድል አድርጎን መነሳቱን ስንመለከት እጅግ ብዙ ምስጢራትን እንድንረዳ ይሆናል የሚል እምነት አለኝ። እንግዲህ የክብር ባለቤት ልዑል እግዚአብሔር በስነ ፍጥረት አዳም አባታችንን ዓርብ በጥንተ ተፈጥሮ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው ሥላሴ ዓርብ ፈጠሩት። ዓርብ ፈጥረው እንደገና ደግሞ ከጎኑ ሕይወት የሆነችውን ሔዋንን አስገኙ። ከዛ በኋላ እግዚአብሔር ስራውን ፈጽሞ በዕለተ ቀዳሚት አረፈ ይላል። ይሄ እንግዲህ የጥንተ ተፈጥሮን ታሪክ ነው የምናየው። የክብር ባለቤት ከሦስቱ አካል አንዱ አካል እግዚአብሔር ወልድ 5500 ዘመን ሲፈጸም ከቅድስት ድንግል ተወልዶ 33 ዓመት ከ3 ወር ወንጌልን አስተምሮ በተመሳሳይ መልኩ በዘመነ ሐዲስ በዕለተ ዓርብ በመስቀል ተሰቅሎ በአካለ ነፍስ ወደ ሲኦል ወርዶ አዳምን ነፃ አውጥቶ ገነት አስገብቶ እንደገና በዕለተ ቀዳሚት በመቃብር አርፏል። በጥንተ ተፈጥሮ ሲፈጥረው አዳምን ዓርብ ፈጠረው። በሐዲስ ተፈጥሮ እንደገና አዳምን ደግሞ ከሲኦል ነፃ ያወጣው በተመሳሳይ መልኩ ዓርብ ነው። ቀዳሚት እንዳረፈ በጥንተ ተፈጥሮ አሁንም ደግሞ በመቃብር አረፈባት። ይሄ በጣም የሚገርም ድንቅ ምስጢር ነው። ይህ ብቻ ሳይሆን አዳም የተፈጠረው ሊቁ አባ ጊዮርጊስ ሲጠቅስ ዓርብ እንደተፈጠረ ከ7 ዓመት ቆይታ በኋላ ከገነት የወጣው ዓርብ በሰርክ ነበረ። ከገነት የተባረረው 7 ዓመት ከቆየ በኋላ ማለት ነው። እንደገና ደግሞ የተመለሰው በተመሳሳይ መልኩ ዓርብ በሰርክ ነው። 5500 ዘመን ያጣት ገነትን በወልደ እግዚአብሔር ክርስቶስ የከበረ ደሙ ፈሳሽነት ወደ ገነት የተመለሰው ሊቁ አባ ጊዮርጊስ ምን ይላል? በለስም በመብላት ምክንያት ሲነቅፋቸው አዳምና ሔዋንን ያስወጣቸው ዘንድ በሰርክ ጊዜ በገነት ውስጥ እንደተመላለሰ አለ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 8 እንደምናነብ ሰርክ ሲሆን አዳም ወዴት አለህ እያለ ድምፁን እያሰማ በገነት ተመላለሰ። በተመሳሳይ መልኩ ይላል በመከራውም ሰዓት በዓርብ ሰርክ በሲኦል አጸዶች ተመላለሰ። አዳም በሰርክ ጊዜ በዓርብ ቀን በ7ኛው ዓመት እንደወጣ ዳግመኛም በፋሲካ ዓርብ በሰርክ ጊዜ ወደ ገነት ተመለሰ ይላል። ይሄ እንግዲህ ዓለምን ከፈጠረበት ጥበቡ ሰው ሆኖ ያዳነበት ጥበቡ እጅግ የሚረቅ እንደሆነ እዚህ ላይ የምንረዳው እውነት ነው። በተመሳሳይ መልኩ ዓርብ ከአዳም ጎን ምክንያተ ሞት የሆነችው ሔዋን እንደወጣች በተመሳሳይ መልኩ ምክንያተ ሕይወት የሆነን ውሃና ጥምቀት
በዕለተ ዓርብ ከቀኝ ጎኑ ፈሷል በሰርክ ጊዜ ማለት ነው። ይሄ በጣም የሚገርም እግዚአብሔር ያደረገውን ካህሊነት የምንረዳበት ድንቅ ምስጢር ነው። እንግዲህ በመቃብር በመቀበሩም ታላቁ ሊቅ በተለይ ባስልዮስ በሃይማኖተ አበው ምዕራፍ 96 ላይ በመቃብር በመቀበሩም አለ አጥፋ ለነ ሙስና ዘውስተ መቃብር፣ በመቃብር ውስጥ የነበረን መፍረስ መበስበስን አጠፋልን ከስሩም ነቀለው። ይህንንም የሚያስረዳን ከቅዱሳን ወገን ብዙ ሰዎች ተነሱ ይላል ማቴዎስ 27 ላይ። ይሄ ሊታወቅ ከእግረ መስቀሉ ስር ከ500 የሚበዙ ከ600 የሚያንሱ ሙታን ተነስተዋል። ይሄ ምን ያመለክታል? በመቃብር ውስጥ ፈርሶ በስብሶ መቅረት እንደሌለ ሊያስረዳ ይሄን አደረገ ይላል። ስለዚህ ይሄ ጥያቄ እጅግ ተገቢ ጥያቄ ነው። ዓርብ አዳምን ፈጠረው፣ እንደገና ዓርብ ከገነት አባረረው ዕፀ በለስን በመብላቱ ሰርክ ላይ። በተመሳሳይ መልኩ ዓርብ ተሰቀለ። ዓርብ ሰርክ ላይ ደግሞ በአካለ ነፍስ ወርዶ አዳምን ነፃ አውጥቶ ወደ ገነት ርስቱ ገብቶ ቀዳሚት አዳምን ፈጥሮ ቀዳሚት እንዳረፈ በተመሳሳይ መልኩ ደግሞ አዳምን በአካለ ነፍስ ወደ ሲኦል ወርዶ ገነት ካገባ በኋላ ከነፍሳት ጋራ ቀዳሚት ደግሞ በመቃብር አርፏል። ስለዚህ ይህን ሁሉ ምስጢር በንጽጽር የምናየው እውነት ነው። ቀጣዩ ጥያቄ የሚሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተገነዘው በከርቤና በእሬት ቅልቅል ነው። ይሄ ነገር የእስራኤል ባህላዊ ያገናነዝ ስርዓት ነው ወይንስ ለሱ የተደረገ ልዩ አገናነዝ ነው? እንዲሁም ደግሞ በዚያን ወቅት መሬት ሰፊ ነች። በአዲስ በድንግል መሬት ውስጥ ተቀበረ ተብሎ መነገር ላያስደንቅ ይችላል። በዛን ጊዜ ግን የወንጌል ጸሐፊያን ማንም ባልተቀበረበት በአዲስ ቦታ ተቀበረ ብለው አትኩሮት ሰጥተው ጽፎታል። ምንድነው ምክንያቱ? እያንዳንዱ የተነገረው ነገር ወይም የተጻፈ እውነት ከእግዚአብሔር የተገለጠ አስቀድሞ በነቢያት ጭምር የራቀው እየቀረበላቸው የረቀቀው እየጎላላቸው እንዳለ የተናገሩት ነገር ነው የተፈጸመው። እንግዲህ እያንዳንዱ ስንመለከት ቅድስት ነፍሱን ከስጋው በፈቃዱ ከለየ በኋላ ያው የአርማትያሱ ዮሴፍ የጌታችንን ስጋውን ከመስቀል ላይ እንዲያወርድ ጲላጦስን ለመነ። ጲላጦስን ፈቀደለት። ከዛ በሌሊት ጌታ ጋር እየመጣ ይማር የነበረው ኒቆዲሞስ ለግንዘቱ የሚሆን ያው 100 ንጥር የሚያህል የከርቤና የሬት ቅልቅል ይዞ መጥቶ በዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ እንደተጻፈ በዛ ገንዘውታል። ይልቁኑ የሚገርመው ማቴዎስ 27:59 ላይ ይላል ዮሴፍም ስጋውን ይዞ በንጹህ በፍታ ከፈነው ይላል። በንጹህ በፍታ ከፈነው። ምክንያቱም የክብር ባለቤት ወልደ እግዚአብሔር ክርስቶስ ንጹህ ባህሪ ስለሆነ በንጹህ በፍታ ገንዞታል። እንግዲህ ለምንድነው ከርቤው ለምንድነው ሬቱ ለግንዘቱ የተደረገውን ብለን ስንመረምር አስቀድሞ በነቢያት የተነገረው ይደርስ ይፈጸም ዘንድ ነበረ። በተለይ ትንቢት ተነግሯል። በሰሎሞን አድሮ በመኃልየ 4:14 ላይ ከርቤና እሬት ከክቡር ሁሉ ሽቱ ጋር ሰበስባለሁ ብሎ ተናግሮ ነበረ። በተመሳሳይ መልኩ ወንጌላዊ ምን አለ? የከርቤና የእሬት ቅልቅል ይዞ መጣ ይላል ኒቆዲሞስን። ግን አስቀድሞ በሰሎሞን አድሮ ምን አለ? ከርቤና እሬት ከክቡር ሁሉ ሽቱ ጋር ሰበስባለሁ አለ። እንደገና መኃልየ 5 ላይ በአትክልት ስፍራ ሲቀበር ዮሴፍና ኒቆዲሞስ በምን እንደሚገንዙት ሲናገር ወደ ገነቴ ወይም ወደ አትክልት ስፍራዬ ገባው ከርቤን ከሽቱዬ ጋር ለቀምሁ ብሎ አስቀድሞ ተነግሯል። ይሄ ነገር ሊደርስ ሊፈጸም ከርቤ ማምጣታቸው የሬት ቅልቅል ማምጣታቸው ሽቱ ማምጣታቸው ተገቢ ነበረ። ምክንያቱም ነቢያት የተናገሩት ይደርሳል ይፈጸማልና። ይህ ብቻ ሳይሆን ማቴዎስ 27:58-60 ብንመለከተው አዲስ መቃብር ነበረ ይላል። ዮሴፍም ከአለት በወቀረው በዚያ በአዲስ መቃብር ላይ አኖረው ይላል። እንግዲህ የከበረ መቃብር እንደሆነ እዚህ ላይ እናያለን ማለት ነው። ከአለት የተወቀረ መቃብር እንደነበረ አዲስ መቃብር እንደነበረ ምንም አይነት በድን ያልነበረበት ንጹህ መቃብር እንደነበረ እንረዳለን። ይሄም አስቀድሞ ሊሆን እንዳለው ኢሳይያስ ተናግሮ ነበረ። በተለይ በምዕራፍ 11 ቁጥር 10 ላይ ማረፊያውም የተከበረ ይሆናል አለ። ማረፊያውም የተከበረ ይሆናል አለ። ይሄ እንግዲህ መላው ዓለም ሄዶ ይባረክበታል፣ ክብርን ይቀበልበታል። ቦታው የተባረከ መሆኑን ሲያስረዳ ማረፊያውም የተከበረ ይሆናል በማለት አስቀድሞ እግዚአብሔር በኢሳይያስ አድሮ አናግሮ ስለነበረ ዮሴፍና ኒቆዲሞስ በድርብ በንጹህ በፍታ ገንዘው ከርቤና እሬትን ቀላቅለው ከገነዙት በኋላ በአለት በተወቀረ በአዲስ መቃብር አሳርፈውታል። እንግዲህ ለምን በአዲስ መቃብር በአትክልት ስፍራ ተቀበረ
ቢሉ ሊቃውንት ያመሰጥሩታል። አዲሲቱን ሕግ አዲስ ኪዳንን እንደሰራ ለማጠየቅ ነው። ራሱ እኛንን ከብሌት ወደ አዲስ ሕይወት እንዳመጣን በትንሳኤው አዲስ ሕይወትን ሊሰጠን እንደሆነ ለማጠየቅ የክብር ባለቤት ኢየሱስ ክርስቶስ በአዲስ መቃብር መቀበሩ ጭምር ይህንንም የሚያመለክት ነጸብራቅ ነበረ። እንደገና ለምሳሌ ኤልሳ በተቀበረበት ቦታ አንዱ የሞተውን ሲያኖሩት የኤልሳ አጥንት ሲነካው የሞተው ተነሳ ይላል። አሁን መናፍቃን ምክንያት ያገኙ ነበር። እንደ ኤልሳ ያለ ጻድቅ አስነሳው እንጂ በራሱ ስልጣን አይደለም እንዳይሉ ማንም ጻድቅ ማንም ነብይ ባልተቀበረበት በአዲስ መቃብር ላይ እንዲቀበር ምን ሆኗል ማለት ነው? ፈቃድ ሆኗል ማለት ነው። ስለዚህ ይህን ሁሉ ምስጢር መረዳት ማወቅ ያስፈልጋል። ሊቁ ምን ይላል? ከጥንት መተርጉም ኦገስታይን ከእርሱም በፊት ሆነ በኋላ አንድም ሰው ከድንግል ማርያም እንዳልተወለደ ይላል። ከእርሱም በፊት ሆነ ከእርሱም በኋላ አንድም ሰው ከሱ በቀር ከድንግል ማርያም እንዳልተወለደ በተመሳሳይ መልኩ ከእርሱም በፊትም ሆነ ከእርሱም በኋላ ማንም በዚህ መቃብር አልተቀበረም ነበር በማለት አነጻጽሮ እንደ ሕዝቅኤል የተዘጋሽ ደጃፍ መስሎ ይገልጸዋል። እንግዲህ በአትክልት ስፍራ ስለመቀበሩ ጥሩ ትርጓሜ የሰጠው የኢየሩሳሌሙ ኤጲስቆጶስ ቄርሎስ ነው። ምን ይላል? እውነተኛው የወይን ሐረግ እኔ ነኝ፣ ዮሐንስ 15:1 ማለት ነው። እውነተኛው የወይን ሐረግ እኔ ነኝ ብሎ እንደተናገረ ወይን ከሚበቅልበት የአትክልት ስፍራ ተቀበረ ይላል እና አስቀድሞ አነ ውእቱ ሐረገ ወይን ዘጽድቅ እውነተኛው የወይን ሐረግ እኔ ነኝ ብሎ ነበርና ወይን ከሚበቅልበት የአትክልት ስፍራ ተቀበረ። በዚህም አለ በአዳም ምክንያት እሾህና አሜከላን እንድታበቅል በምድር ላይ የመጣውን ርግማንን አስወገደ ይላል። በአትክልት ስፍራው የተቀበረው እርሱ አለ በሰሎሞን አድሮ ምን አለ ቢሉ ከርቤና እሬት ከክብር ሁሉ ሽቱ ጋር እሰበስባለሁ ብሎ አለ። ቅድም የጠቀስነው መኃልየ 4:14 የመቀበር ምልክት ሊሆን ካለ በኋላ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከነርሱ ጋር አንዳንዶች ወደ መቃብሩ እጅግ ማልደው መጡ ተብሎ በወንጌል እንደተጻፈ እናም አለ ኒቆዲሞስ የከርቤና የሬት ቅልቅል ይዞ መጣ። ዳግመኛም ወደ ገነቴ ወደ አትክልት ስፍራ የገባው ከርቤን ከሽቶዬ ጋር ለቀሙኝ ካለ በኋላ ሰሎሞን እንጀራዬን ከማሬ ጋር በላው ተብሎ እንደተጻፈ በተሰቀለ ጊዜ ከርቤን ከተነሳ በኋላ ደግሞ ማርን ቀመሰ ይላል። ሉቃስ 24:42 ማለት ነው። ይሄ በጣም የሚገርም ነው። እያንዳንዱ የተደረጉት ነገሮች ሁሉ እንደ እንግዳ ደራሽ እንደ ዋፈሳሽ የሆኑ ሳይሆን እርሱ ባወቀ አስቀድሞ በነቢያት አናግሮ እየፈጸመው መሆኑን እንረዳለን። ስለዚህ በአዲስ መቃብር መቀበሩ፣ በአትክልት ስፍራ መቀበሩ፣ አገናነዙ ስርዓት ሁሉ ቀድሞ በነቢያት አናግሯል፣ በኋላ ፈጽሞታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር በምድር ልብ ውስጥ 3 ቀንና 3 ሌሊት ማደሩ ምስጢሩ፣ ምሳሌው፣ ትንቢቱ ምንድን ነው? ብዙ ህብረ አምሳል አለው። በሆሴዕ አድሮ በምዕራፍ 6 ቁጥር 2 ላይ ከ2 ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን በማለት እያንዳንዱን የተደረገው በአካለ ነፍስ ወርዶ ነፍሳትን ሲያወጣ በመቃብር ተቀብሮ ሙስና መቃብርን ሲያጠፋ ይሄ ሁሉ ነገር ተገልጦለት ይህን ተናገረ። ራሱ ባለቤቱ ሌላውን እናቆይና በማቴዎስ 12:40 ላይ ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁም የሰው ልጅ በምድር ልብ ውስጥ 3 መዓልትና 3 ሌሊት ይኖራል ብሎ በመቃብር የሚቆይባቸውን ቀናት ጭምር ይነግራቸው ነበረ። እንደገና ማቴዎስ 16:1 ላይ ብዙ መከራ ይቀበል ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ነበር ይላል። ስለዚህ ከስቅለቱ በፊት መሰቀሉን ሕማማትን መቀበሉን ይልቁኑ ደግሞ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መነሳቱን ይገልጥላቸው ነበረ። እንደገና ለአይሁድ ዮሐንስ 2:19 ላይ ይህን ቤተ መቅደስ አፍርሱት ወአነ አነሥኦ በሳልስት ዕለት እኔ በሶስተኛው ቀን አነሳዋለሁ ይላቸው ነበረ እና እነሱ በፈቃዱ ቢሞትም እነሱ ደግሞ መስቀል ሞት ላይ ቢያደርሱትም እሱ ግን በሶስተኛው ቀን እንደሚነሳ ሰውነቱን በመቅደስ መስሎ ይገልጥላቸው ነበረ። አላስተዋሉም። እንግዲህ 3 መዓልት 3 ሌሊት በከርሰ መቃብር አደረ መባሉ በሁለት መልኩ ማየት ይቻላል። አንደኛው መዓልት ይስህቦ ለሌሊት ወሌሊት ይስህቦ ለመዓልት የሚል የቁጥር ትምህርት አለ። ቀን ሌሊትን ይስባል፣ ሌሊት ደግሞ ቀንን ይስባል። ለምሳሌ አርብ ወደ መቃብር ስለወረደ አርብ እንደ አንድ ተይዟል። ያው ቅዳሜ እንደገና አለ። እሑድ በመንፈቀ ሌሊት ስለተነሳ ባጭሩ 3 ቀን ይሞላል። 3 መዓልት 3 ሌሊት የተባለው ይሄ ነው። ሌላው
እለት ብሂል ዘያስተዛውጎሙ ለሌሊት ወለመዓልት ይላል የቁጥር መጽሐፍ። እለት ማለት ቀንና ሌሊቱን የሚያስተባብር አንድ እጅ ብርሃን አንድ እጅ ጨለማ፣ አንድ እጅ ብርሃን አንድ እጅ ጨለማ፣ አንድ እጅ ብርሃን አንድ እጅ ጨለማ አድርጎ በአንድ ላይ የሚሆነው እለት ተብሎ ይጠራል። በተመሳሳይ መልኩ የአርብን እና የቅዳሜን የእሁድን ክስተትን ስንመለከት አርብ እንግዲህ ከጠዋት ጀምሮ እስከ 6 ሰዓት እስከ ስቅለቱ ጊዜ ብርሃን ነበር፣ አንድ እጅ ብርሃን አገኘን ማለት ነው። ከ6 ሰዓት እስከ 9 ሰዓት ጨለማ ሆነች ይላል ምድሪቱ። እንግዲህ ጨለማ ሆኗል እስከ ሰርክ ማለት እንችላለን። ጨለማ ሆኗል እንግዲህ ወደ ዮሴፍና ኒቆዲሞስ እስኪያወርዱ ድረስ ማለት ሰርክ ላይ ካወረዱት በኋላ ብርሃን ሆኗል። ስንት እጅ ብርሃን ማለት ነው? እዚህ ላይ እንግዲህ እጅ ብርሃን አንድ እጅ ጨለማ አግኝተናል። የ6 ሰዓት እስከ 9 ሰዓት ያለውን የጨለማን ጊዜ አስልተን ማለት ነው። ስለዚህ ቅዳሜ ሙሉ ብርሃን ሙሉ ጨለማ አለ፣ 3 እጅ ብርሃን 2 እጅ ጨለማ አለ። የእሁዷን ሌሊት ስንመለከት ደግሞ አንድ እጅ ጨለማ እናገኛለን። 3 መዓልት 3 ሌሊት አደረ ተብሎ በቁጥር ሊቃውንት ጭምር እንዲህ ተደርጎ ሰዓቱም ክፍለ ብርሃኑም ክፍለ ጽልመቱም ተለይቶ ተቆጥሯል። ነገር ግን የክብር ባለቤት ኢየሱስ ክርስቶስ 3 መዓልት 3 ሌሊት ማደሩ 3 ነገሮችን ለማከናወን ነው። አንደኛው አዳምን አድኗል። የሰው ልጆች ሁሉ አባት አዳም ነው። ሁለተኛው የሰው ልጆች ሁሉ እናት ሔዋን ናት። ሶስተኛ ከነሱ የተገኘ ነው የሰው ልጆች ነን። ስለዚህ ለአዳም ለሔዋን ለሕፃናቱ ማለት ከነሱ ለተገኘ ነው ለኛ ለሰው ልጆች ሁሉ እንደካሰልን ያጠይቃል እንጂ ከፍ ብሎ 4 5 ማደር አቅቶት አይደለም። ግን እያንዳንዱ የተደረገው ምክንያት ስለሆነ ነው። ሁለተኛ ስቅለቱ ትንሣኤውም የተደረገው ለሰው ልጅ ሲባል ነው። ሰውን ደግሞ በአርአያውና በአምሳሉ ሲፈጥረው 3 ነገር አድርጎታል። ስጋ፣ ነፍስ፣ መንፈስ አለው። ስጋ አለው፣ ነፍስ አለው፣ መንፈስ አለው። ስለዚህ ለስጋችን፣ ለነፍሳችን፣ ለደመ ነፍሳችን እንደካሰልንና እንዳዳነን ያጠይቃል። ሰው በነፍሱ 3 ነገር አለው። ልብነት፣ ቃልነት፣ እስትንፋስነት። በልቡ ያ ምሳሌ ነው፣ በቃሉ ወልድ ምሳሌ ነው፣ በእስትንፋሱ መንፈስ ቅዱስ ምሳሌ ነው። ስለዚህ በአርአያ ሥላሴ የተፈጠረ ለባዊነት፣ ነባቢነት፣ ሕያውነት ገንዘቡ የሆነውን የሰው ልጅን እንዳዳነ ለማጠየቅ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ክሶልናል። ሌላው ወሰለስቱ ዕድዋኒሁ ለሰብእ የተባሉ የሰው 3 ጠላቶችን ሞትን፣ ፍዳን፣ ኃጢአትን አጥፍቷል። ከዚህ ሞት እንዴት አሁንስ ሞት የለም ወይ ቢሉ የብሉይ ሞትና የሐዲስ ሞት አንድ አይደለም። የብሉይ ሞት የሚፈራ ነው። የሐዲስ ሞት ግን መሸጋገሪያ ነው። እንደውም ናፍቀነው የምንጠብቀው ነው። ከክርስቶስ ጋር ልኖር እናፍቃለሁ የሚባል ነው። ይህን ሁሉ ለማድረግ 3 መዓልት 3 ሌሊት በከርሰ መቃብር አድሮ የክብር ባለቤት መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቷልና ያናገረውን የፈጸመው የተናገረውን ነው እውን ያደረገው እና በዚህም ስጋችን፣ ነፍሳችን፣ መንፈሳችን ተጠግኗል። አባታችን አዳም እናታችን ሔዋን እኛ ልጆቻቸው ድነናል። ፍዳ፣ ሞት፣ ኃጢአት ተደምስሶልናል። ጌታችን ከሞት የመነሳቱ ድንቅ ምስጢር እንዴት ይገለጻል? የተነሳባት ዕለተ እሁድ ክብሯስ እንዴት ነው? እንግዲህ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል መነሳቱ እጅግ ይደንቃል። የተነሳውም ደግሞ እሁድ በመንፈቀ ሌሊት ነው። ዓለም ሁሉ በብርሃን ተውጧል። ለዚህ ነው እንኳን ለብርሃነ ትንሣኤው አደረሳችሁ ይላል። እንግዲህ ቅድም እንደጠቀስኩት ዓለምን ከፈጠረበት ጥበቡ ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣል ብለው ሊቃውንት እንዳስተማሩ ትንሣኤው ከጽንሰቱና ከልደቱ ምስጢር ጋር የተስማማ ነው። እንግዲህ ቅዱስ ገብርኤል ቅድስት ድንግልን ሲያበስራት ይኩነኒ በከመ ትቤለኒ ስትል አካላዊ ቃል እንበለ ዘር ማኅተመ ድንግልናዋን ሳይጥስ እንደተጸነሰ ታኅሳስ 29 ማኅተመ ድንግልናዋን ሳያጎል ተወልዷል በፍጹም ድንግልና። ያን አሁን አድርጎታል ማለት ነው። ያኔም ማኅተመ ድንግልናዋን ሳይጥስ ተጸንሶ ሳይጥስ እንደተወለደ አሁንም መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ነው ሙስና መቃብርን አጥፍቶ አምላካችን ክርስቶስ የተነሳው። በዚህ ለልደቱ የተነገረው ምስጢር ለትንሣኤው ቢነገር ይስማማል። ለምሳሌ ያዕቆብ ዘልበረዳይ በአይን ይመስለዋል። ለምሳሌ አንድን ሰው ፊት ለፊቱ ሆኜ ባየው የኔን መልክ ሰውየው አይን ውስጥ አየዋለሁ፣ ወይም የሱን መልክ በኔ አይን ውስጥ ያየዋል። አይኔ ብሌን ውስጥ ይታያል፣ ግን አይኔ ያልፈሰሰም ወይም የሱ አይን አልጠፋም። ይሄ አንደኛው ምሳሌ ነው። ሁለተኛ በተዘጋ መስታየት ውስጥ የፀሐይ ጨረር ይገባና ነጸብራቋ ቤት ውስጥ ያበራል፣ ግን መስታየቱ አልተተረተረም። ሶስተኛ ፊታችንን ጠዋት በፊት መስታየታችን ስንመለከት ፊታችንን ውስጥ ብናይም ቅሉ መስታየቱ ተሰንጥቆ ወይም ተተርትሮ አይደለም።
አራተኛ ስራ ስንሰራ ላብ ከግንባራችን በስቶ ይፈሳል፣ ይንቆረቆራል፣ ይወርዳል። ግን ግንባራችን አልተተረተረም። እነዚህ ግዙፋን ፍጥረታት የርቀትን ስራ ሲሰሩ እናያለን። ረቂቅ ዘምረቂቅ የሆነው ጌታ የእናቱን ማኅተመ ድንግልና ሳይጥስ ተጸንሶ ሳይጥስ በህቱም ድንግልና እንደተወለደ በተመሳሳይ መልኩ መቃብር ክፈቱልኝ መግነዝ ፍቱልኝ አላለ። በተዘጋ መቃብር ነው የተነሳው። በተለይ ሊቁ ቅዱስ ዮሐንስ አፈወርቅ በጣም ጥሩ አድርጎ የተረጎመዋል። በትርጓሜው ወንጌሉ ላይ ምን ይላል? ማኅተመ ድንግልናዋን ሳይከፍት ከማኅፀን እንደወጣ አንድ፣ ከዛ በኋላ ደጃፎች ተዘግተው ሳሉ በጽርሐ ጽዮን እንደገባ ይላል። ልክ በዝግ ቤት ሐዋርያት ተሰብስበው እንዳሉ ሰላም ለእናንተ ይሁን እንዳለ መልአኩ አለ ስምዖን ጴጥሮስን ደጃፉን ሳይከፍት ከእስር ቤት እንዳወጣው ይቀጥላል። ዳንኤልም አለ ነቢዩ ዕንባቆም በተዘጋው የአንበሳ ጉድጓድ ውስጥ ገብቶ እንደመገበው ጌታም መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ። እንኳን የነቢያት አምላክ የሐዋርያት አምላክ ቀርቶ ነቢያትም ሐዋርያትም ይህን ሲያደርጉ ተመልክተናልና ይሄ በጣም የሚደነቅ ነው። ለዚህ ነው ትንሣኤው ቅድስት ተብሎ የሚነገረው። የተለየች ትንሣኤ በእውነት ትንሣኤው ከሁሉም የተለየ ነው። እና አልዓዛር ተነስተዋል። ወለተ ኢያኢሮስ ሴት ልጅ ወልደ መበለት ተነስተዋል። ከእግረ መስቀሉ ከ500 በላይ ሙታን ተነስተዋል። እነዚህ ሁሉ ቢነሱ አስነሽ እሱን ሽተው ነው ፈልገው ነው። እሱ ግን ወተንሳይኩ በስልጣነ ባሕቲቴ ይላል፣ በገዛ ፈቃዱ ነው። እንደውም በዮሐንስ 10:18 ላይ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም፣ ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ አለ። እና አልዓዛር ቢነሱ በብሉይ ሥጋ ነው መፍረስ መበስበስ በሚስማማው፣ እንደገና በመቃብር በስብሰዋል። እሱ ግን መፍረስ መበስበስ በሌለበት ነው። እና አልዓዛር ተነስተዋል፣ ግን ሞተው እንደገና ትንሣኤ ዘጉባኤን ይጠብቃሉ። እሱ ግን አይጠብቅም። የና አልዓዛር ትንሣኤ ሞትን አስከትሏል። እሱ ግን ይመውትም ዳግመ ከዚህ በኋላ አይሞትም። ስለዚህ በእውነት የተለየች ትንሣኤ ነው። ትንሣኤውን የገለጠባት ደግሞ ሰንበተ ክርስቲያን እሁድ ናት። ታላቅ ዕለት ናት። የከበረች ዕለት ናት። ከፍ ያለች ዕለት ናት። አስቀድሞ ዓለምን ፈጠረባት፣ ካለመኖር ወደ መኖር አመጣባት። ሁለተኛ ቅዱስ ገብርኤል ልኮ በቅድስት ድንግል ማኅፀን መጋቢት 29 ተጸነሰባት። ዳግመኛም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ተነሳባት። አራተኛ እንደገና ለሐዋርያት በተዋሕዶ ቤተሰብ በአንድነት ሳሉ መንፈስ ቅዱስን ልኮ 71 ቋንቋ ገልጾ 72ኛ አድርጎ በጸጋ ላይ ጸጋ ሰጥቷቸዋል። እንደገና ዓለምን ለማሳለፍ ለፍርድ ይመጣባታል። ለዚህ ነው ዮሐንስ በራእዩ በምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ። ስለዚህ የጌታ ቀን የተባለች ሰንበተ ክርስቲያን ናት። ለዚህ ነው የትንሣኤው ዕለት ምስባኩ ዛቲ ዕለት የተባለው። ለዚህ ነው እንተ ገብረ እግዚአብሔር። ይህች ዕለተ እሑድ እግዚአብሔር ስራ የሰራባት ናት። ዓለምን ፈጠረባት፣ በማኅፀነ ድንግል አደረባት፣ ሞትን ድል አድርጎ ተነሳባት፣ እንደገና ይመጣባታል። ሊቃውንቱም ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ቀደሳ ወአክበራ ወአልዓላም ኩሎን መዋዕል እያሉ የሰንበተ ክርስቲያንን ክብር በእውነት በእስመ ለዓለሙም በምኑም በእውነት ሊቃውንቱ ያመሰጥራሉ። ይልቁኑ ግን የያዕቆብ ዘስሩግ ባጭሩ የተናገረውን ማስቀመጥ እወዳለሁ። ዓርብንና እሑድን ያነጻጽራል። በአሁን ላለነው ደግሞ በጣም ትምህርት ይሆናል። ዓርብ አለ እረኛው ተሰቅሎ የእርሱም ጠቦቶች ተበታትነው ነበር አለ። እውነት ነው። እሑድ ግን ዛሬ እሑድ ደግሞ ተኩላዎቹ ፈረጠጡ ይላል። በጣም ተቃራኒ ነገር እኮ ነው። የዓርብና የእሑድን ክስተት ላየ ሰው ዓርብን ያየ እሑድ የሚመጣ አይመስለው። ዛሬ እሑድ ደግሞ ተኩላዎቹ ፈረጠጡ፣ መንጋዎቹ እሑድ በደስታ ተመሉ። ዓርብ ይሁዳ ገንዘብ ተቀበለ። ቀያፋ ምክር ሲሰጥ ጸሐፍትን በደስታ ውስጥ ነበሩ። ጲላጦስ ተቀምጧል። ጌታችን ምሰሶን ይዞ ለመገረፍ ቆሟል። ስምዖን ክዷል። እንድርያስ ሸሽቷል። ፊልጶስ አይታይም። ማቴዎስ ተደብቋል። በርተሎሜዎስ ጸጉረ ልውጥ ሆኗል። ቀነናዊ ተርበትብቷል። ሁሉም በያለበት ተበትኗል። እሑድ ግን ቀያፋ ኀፍረት ተከናንቧል። ይሁዳም ብሩን በትኖ ራሱን አንቋል። ጸሐፍትን መናገር ተስኗቸዋል። የምኩራብ አለቆች በኀፍረት ራሳቸውን ሸፍነዋል። ሌዋውያን እርስ በርሳቸው እየተወቃቀሱ ነው። ጲላጦስ ተደንቋል። የዚህ ሁሉ ጠንሳሾች ከነጭራሹ በቦታው የሉም። የተኩላ መንጋዎች ተበትነዋል። ዛሬ እሑድ እረኛው ከበጎቹ ጋር ይነጋገራል እያለ በጣም ይገርም ነገር አስተምሯል። ዓርብ ጦር ነበረ፣ ሐሞት ነበረ፣ ችንካር ነበረ፣ ጅራፍ ነበረ፣ የሐዋርያት መበተን ነበረ። በአንጻሩ ደግሞ እሑድ ላይ የሐዋርያት ደስታ፣ የገራፊዎቹ ሐዘን። እንግዲህ ይሄን የሚያመለክተው ምንድን ነው? እንደኔ ምልከታ እቺ ዓለም ለኛ ዕለተ ዓርብ ናት።
ዕለተ እሑድ ክርስቶስ የሚመጣባት ሰንበተ ክርስቲያን እኛ ወደ መንግስተ ሰማያት የምንሸጋገርባት ሕይወት ናት። ስለዚህ እዚህ ዓለም ዓርብ ላይ ሳለን መራራ ሐሞትን ልንቀምስ ልንገረፍ መስቀልን ልንሸከም ግድ ነው። የኛ ደስታ ዓርብ ላይ ሳይሆን እሑድ ላይ ነው እና እቺ ዓለም ለኛ ዓርብ ናት መስቀልን የምንሸከምባት እንጂ የኛ ደስታ እሑድ ነው። እንግዲህ ቅድስት ነፍሱን ከስጋው ሲለይ መሬት ተነዋወጠ፣ ሲነሳ ምድር ተነዋውጣለች። ማቴዎስ እንደጻፈው መልአኩ ሲወርድ ምድር ተነዋወጠች ይላል። ስለዚህ የሞተውም የተነሳውም አንድ እርሱ እንደሆነ በዚህ ተረድተናል ማለት ነው። በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የስቅለት ወቅት ከሰዎች እይታ የተሰወሩ አንዱ መልአክ ዓለምን ለማጥፋት በቂ ሆኖ እያለ በትዕግስት ራሳቸውን የያዙ ደሙን ተቀብለው ዓለሙን በደሙ ሲቀድሱ የነበሩ የትንሣኤው ዕለት ግን ነጫጭ ልብስ በመልበስ እንደ አስፈሪ ነጎድጓድ መብረቅ ድምፅ አሰምተው ወርደው በመቃብሩ ራስጌና ግርጌ ተቀመጡ፣ ድንጋዩን አንከባለው። ስለ መላእክት በጌታችን መድኃኒታችን ኢየሱስ ክርስቶስ ሞትና ትንሣኤ ምን ነበር ያላቸው ሁኔታ? ዓርብ ያዘኑት መላእክት እውነታውን ላይ ተደስተዋል። ሰማያውያኑ ምድራውያኑ በክርስቶስ ትንሣኤ ያልተደሰተ የለም። ከሰማይ እስከ ምድር ያለው ነገር ሁሉ በደስታ ተመልቷል እና መላእክትም ወደ መቃብሩ ገስግሰው ለሄዱት ለቅዱሳት አንስት በጌታችን ትንሣኤ የተገኘውን ደስታ ለማብሰር እንደ በረዶ ነጭ የሆነ ልብስ ለብሰው ፊታቸው እንደ መብረቅ እያበራ ነበረ የተገለጡት። ሊቃውንት ሲተረጉሙት ምን ይላሉ? ወራተ ፍሥሕት በልደቱም ነጫጭ ለብሰው በእርገቱም ነጫጭ ለብሰው ታይቷል። በተመሳሳይ መልኩ በትንሣኤው ይሄ ምንድነው? ወርሃ ሐሴት መሆኑን ለማጠየቅ። ለዚህ ነው ዛሬ የትንሣኤ የመቀደሻ አልባሳት ሙሉ ነጭ፣ ሁላችንም ነጭ ለብሰን መታየታችን በጌታ ትንሣኤ የተገኘውን ደስታ ለማሰብ ነው። እንግዲህ መልአኩ መልሶ ሴቶቹን እንዲህ አላቸው ብለው ቅድም አንብበው ነበር። በተለይ ማቴዎስ 28:5 እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል፣ በዚህ የለም፣ የተኛበትን ስፍራ ኑና እዩ ይሏቸዋል ለቅዱሳት አንስት። እንግዲህ የተሰቀለውን ኢየሱስን ነው ያሉት። ቅዱስ ቄርሎስ ኢየሩሳሌም ሲተረጉም መልአኩ ለሴቶቹ ጌታዬ እንድትሹ አውቃለሁ አይደለም ያለው፣ የተሰቀለውን ኢየሱስን እንድትሹ አውቃለሁ ነው ያለው። ምክንያቱም አለ መስቀል ዘውድ አክሊል እንጂ እፍረት አይደለም ወይም ሀፍረት አይደለም አለ፣ ምንሸማቀቅበት አይደለም። ስለዚህ ነው የተሰቀለውን ኢየሱስን ብሎ የተናገረው እንጂ ጌታዬ ያለ የተቀበላቸው መከራ ጸዋትወ መከራዎች ሁሉ ምናፍርባቸው አይደሉም። ሐሞት መጠጣቱ፣ መቸንከሩ፣ በጅራፍ መገረፉ ሁሉ ዓለም የተፈወሰበት በሱ ቁስል እናንተ ተፈወሳችሁ እንዳለ ዓለም የተፈወሰባቸው እንጂ የምንሸማቀቅባቸው ስላልሆኑ የተሰቀለውን ኢየሱስን ነው ያለው። ለዚህ ነው ጳውሎስም ሲሰብክ ምን አለ? ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛስ የተሰቀለውን ኢየሱስን እንሰብካለን አለ። ስለዚህ የመስቀሉን ነገር ማሰብ ይገባል። ይትባረክ እግዚአብሔር። ሊቁ ዮሐንስ አፈወርቅ ምን አለ? የልጁን ሕማምና ሞት አለ ምስጋና ላለ ምስጋና ብሎ እንዲጠራ ላደረገ ለእግዚአብሔር ምስጋና ይግባው አለ። እኛ ከብረንበታል እንጂ አልተዋረድንበትም። ይሄን በጣም ሊታሰብበት ይገባል። እንግዲህ መልአኩ ቅዱስ ቄርሎስ ዘእስክንድርያ ደግሞ አስቀድሞ በልደቱ መልአኩ ለኖሎት ሄዶ ለእረኞች ሄዶ የምስራች ብሏቸዋል። እነሆ ለዓለም ሁሉ ደስታ የሚሆን የምስራች ነግራቸዋለሁ፣ ዛሬ በዳዊት ከተማ መድኃኒተ ርስም ክርስቶስ ጌታ የሆነ ተወልዶላቸዋል ብሎ በታላቅ ደስታ ሆኖ እረኞችን እንዳስደሰተ በተመሳሳይ መልኩ ደግሞ አሁንም ደግሞ ሴቶችን የምስራች ይላቸዋል። ምክንያቱም ይሄን የሆነበት ምክንያት የመጀመሪያዋ ሴት የሞት አገልጋይ ነበረች ይላል። እሷም ሔዋን ናት። በሷ ምክንያት ሴቶች ሁሉ ተሸማቀው ነበረ። ያን እርግማን ከሴቶች ሁሉ ጠራርጎ እንዳጠፋ ለማጠየቅ ይልቁኑ ደግሞ ጥንት ከእባብ ድምፅን የሰማችው ሴት አሁን ደግሞ የመልአኩን የምስራች ቃልን ሰምታ የትንሣኤውን አስደሳች ምስጢር ምስክር ለመሆን ወይም አብሳሪ ለመሆን ተመረጠች በማለት ታላቁ ሊቅ ቅዱስ ቄርሎስ ያስቀምጠዋል። እንግዲህ የመላእክት አገላለጥ እንዴት ነበር ነው? በጌታ ትንሣኤ አንዱ በራስጌ ነው፣ አንዱ በግርጌ ነበረ። ሉቃስ 24:4-7 እንመለከተዋለን። መተርጉሙ ምን ይላል? እነዚህ መላእክት ከራስጌና ከግርጌ ከላይና ከታች ሆነው በመቃብሩ ዙሪያ መቆማቸው አለ። እንግዲህ መላእክት ማለት በላቲን ጸዋሬ ዜና ማለት ይሆናል አለ። መላእክት የጌታችን የኢየሱስ ክርስቶስን ወንጌል ከራስ እስከ እግር ወይም ከመጀመሪያው እስከ ፍጻሜ ዓለም እንደሚሰበክ የሚያመለክቱ ነበሩ ይላል።
እንግዲህ ርዕሰ ማህለቅት ነውና የክብር ባለቤት ወልደ እግዚአብሔር ኢየሱስ ክርስቶስ የሱ ወንጌል ከመጀመሪያው እስከ ፍጻሜ ዓለም እንደሚሰበክ ለማጠየቅ አንዱ በራስጌ አንዱ በግርጌ ሆኖ ተገለጠ ብሎ ያመሰጥረዋል። ይቀጥልና መቃብሩ ሰማይ ወደ መሆን ተለወጠ ማለቱ ምን ማለቱ ነው? መላእክት በዙሪያው ከበዋልና። በኦሪቱ ያው እንደሚታወቀው መቃብር ንጹህ አይደለም። በተለይ መቃብር የነካ ሁሉ መቀደስ ነበረበት ንጹህ ስላልነበረ። አሁን ግን አለ ጌታ አድሮበት ስለተነሳ ርኩሰት ተወገደ። ሞትን ድል አድርጎ የተነሳው እርሱ ምሕረት ለማግኘት ዛሬ በዓለም ሁሉ ያሉ ሰዎች የሚሰበሰቡበት ሆነ በማለት ሊቁ ይተረጉመዋል። በጣም በሊቃውንት ዘመን ከተነሱ ሊቃውንት ቅዱስ ጎርጎርዮስ ዘኑሲስን መጥቀስ እንችላለን። በጣም የሚገርመው እሱ በራስጌ የተቀመጠው መልአክ የጌታን ቀዳማዊነት የሚያውሽ ነው፣ በግልጥ የሚያሳይ ነው። ምክንያቱም በወንጌል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ተብሎ የክርስቶስ ቀዳማዊነት ተሰብኳል። በግርጌ የተቀመጠው ደግሞ የጌታን ስጋው የሚያውሽ ነበረ። ቃል ስጋ ሆነ በእኛም አደረ ተብሎ ተጽፏል አለ። ስለዚህ በግርጌ የተቀመጠው መልአክ ስጋውን ይሰብካል፣ ያኛው ቀዳማዊነቱን ይሰብካል። ለዚህም በዮሐንስ አድሮ ራሱ ለዮሐንስ ሲገልጥለት አነ ውእቱ አልፋ ወኦ አልፋና ኦሜጋ እኔ ነኝ፣ አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳህራዊ ኋለኛው እኔ ነኝ፣ ርዕስ ወማህለቅት ብሎ አስተምሯቸዋል። ስለዚህ ለመስበክ አንዱ በራስጌ አንዱ በግርጌ ሆኖ ታየ ይላል። እንደገና እንደ አንድምታ ያመጣል። ሁለተኛም ይላል ሁለቱ ኪዳናት ማለት ብሉይ ኪዳንና ሐዲስ ኪዳንን የሚያመለክቱ ነበሩ እነዚህ መላእክት ይላል። ሁለቱም ኪዳናት የጌታን ስጋዌ ሞቱን ከሞት መነሳቱን በመናገር ይተባበራሉ። ምንም ነቢያትም አስቀድመው ትንቢት ተናግረዋል፣ ሐዋርያትም ጽፈዋል ያዩትን በአይን ያዩትን። ስለዚህ ይህን የሚያመለክቱ ነበሩ ካለ በኋላ እንደገና ደግሞ ሌላ ትርጓሜ ሲሰጥ በተጨማሪም የእግዚአብሔር ክብር የሚገለጥባቸው በቃል ኪዳኑ ታቦት ዙሪያ ባሉ በሁለቱ ኪሩቤል ይመሰላሉ አለ። አስቀድሞ ቃል የተጻፈበት ጽላት ያረፈበትን ታቦቱ ላይ ጽላቱ ቃሉ አስርቱ ቃላት ተጽፏል፣ ጽላቱ ታቦቱ ላይ ተቀምጧል። ሁለቱ ኪሩቤል ደግሞ ዳርና ዳር ነበሩ፣ እንደሚናተፉ አውራ ዶሮ ክንፋቸውን ዘራር አድርገው ይታዩ ነበር አለ። በተመሳሳይ መልኩ ስግው ቃል ኢየሱስ ክርስቶስ 3 መዓልት 3 ሌሊት ስላረፈበት መቃብሩ እንደ ታቦት እሱ እንደ ጽላት ተመስሎ እኮ ነው እንደነበረ በተመሳሳይ መልኩ ሞትን ድል አድርጎ ተነስቷልና ስግው ቃል ክርስቶስ አሁንም ሁለቱ መላእክት ዳርና ዳር ራስጌና ግርጌ ልክ እንደ ቃል ኪዳኑ ታቦት ሆነው ተገልጠዋል አለ። ይሄ እንግዲህ እሱ ባወቀ አስቀድሞ ጥላውን አሳይቶ ነበረ ይህ እንዲከናወን በመቃብሩ ዙሪያ የሚኖሩትን መላእክት ይላል። መተርጉመ መጻሕፍት ጀሮም ደግሞ ምን ይላል? አይሁድ አለ ቅድስተ ቅዱሳኑ ያከብሩ ነበረ። ምክንያቱም በውስጡ ኪሩቤል የስርየት መክደኛው መናውን የያዘች መሶበ ወርቅ በትረ አሮን የወርቅ ማዕጠንትን በመያዟ አለ ያከብሯት ነበረ። ጥሩ ታዲያ የጌታችን መቃብር ክብር ከቅድስተ ቅዱሳኑ ያንሳልን ብሎ ጥያቄ ይጠይቃል። አያንስም። ወደ ውስጥ ስንገባ አለ ተመሳሳይ ነው። የመድኃኒታችን የመግነዝ ልብሶችን እናያለን። ትንሽ ስንቆይ ደግሞ አንዱን መላእክት በራስጌ ሌላኛውን በግርጌ ተቀምጠውበት እናገኛለን። ይህ መቃብር አለ በአርማትያሱ ዮሴፍ የተፈለፈለ ነው። እናም ነቢዩ ኢሳይያስ በትንቢቱ ላይ ማረፊያው የተከበረ ይሆናል ብሎ ክብሩን ነግሮናልና ኢሳይያስ 11:10። ይህም የሚያመለክተን የጌታችን የመቃብር ቦታ ዓለም አቀፍ ክብር የሚገባው መሆኑን ነው አለ። ዛሬ በመላው ዓለም ያለ ሕዝብ ሳይሳለመው ኢየሩሳሌም አይመለስም። ይሄ መታወቅ አለበት። ሊቁ ያዕቆብ ዘስሩግ ታላቁ ሊቅ ምን ይላል? ጌታችን ሞትን ድል አድርጎ ተነሳ በተዘጋ መቃብር። ከዚያም መላእክት ከፈቱት አለ። መላእክት ከፈቱት፣ ድንጋዩን አነሱት። መላእክት እርሱ ይወጣበታል ብለው ሳይሆን የከፈቱት ደቀ መዛሙርቱ በመቃብር ውስጥ እንደሌለ ማየት ይችሉ ዘንድ ነው። ምስክር ሊሆኑ እንደውም ወንጌል ላይ ጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሉ በላዩ ተቀመጠ ይላል። ጌታችን በመቃብር ውስጥ ቢኖር ኖሮ በላዩ ላይ አይቀመጥበትም ነበር አለ መልአኩ።
አገልጋይ አለቃው ባለበት ስፍራ ለመቀመጥ እንደማይደፍር ግልጽ ነው። የመልአኩ ዓላማ ወደ መቃብሩ ስፍራ የሚመጡ ሰዎች መቃብሩ ተዘግቶ ባዩት ጊዜ ትንሣኤውን አስመልክተው ጥርጣሬ እንዳይገባቸው ጌታም ከሞት መነሳቱን በውስጡም እንደሌለ ለማሳየት ነው በማለት ቅጩን ያስቀምጣል። በመጨረሻ ስለ መላእክት ያነሳው ዮሐንስ አፈወርቅን በጠቅስ መልካም ይመስለኛል። መልአኩ ለሴቶች የታያቸው አለ ለመቃብር ጠባቂዎች እንደታየ ሆኖ አይደለም። ለመቃብር ጠባቂዎች ግሩም በሆነ መልክ ታያቸው፣ እንደ ማቴዎስ እንደሞቱ ሰዎች ሆነ ይላል። ለሴቶቹ ግን የሁሉን ጌታ ትንሣኤ ሲያበስራቸው በደስታ ፊት ሆኖ ነው የተገለጠላቸው። ይኸውም የክርስቶስ ትንሣኤ የዓለም ሁሉ ደስታ፣ የመላእክት ሁሉ ደስታ፣ የፍጥረታት ሁሉ ደስታ መሆኑን ያመለክታል በማለት እንግዲህ የመላእክትን ደስታ እነዚህ ሁሉ ሊቃውንት ወንጌላውያንን ጽፈው አኑረውልናል። መልካም። የትንሣኤ በዓልን አከባበር አስመልክቶ እኛና የምዕራቡ ዓለም በአንድ ሳምንት እንለያያለን። የእኛ ሆሳዕና ዕለት እነሱ ትንሣኤ አድርገው የትንሣኤን በዓል ያከብራሉ። በአንድ ሳምንት መቀዳደማችን ምክንያቱ ምንድን ነው? የምዕራቡ ዓለምና የምስራቁ ዓለም የትንሣኤ በዓል አከባበር ትውፊት ባህል ምንድን ነው? እንግዲህ ስለ ትንሣኤ በዓል አከባበር ትልቅ ውሳኔ የተወሰነው በኒቂያ ጉባኤ ነው። ዋናው ማለት ይቻላል። በእርግጥ በሐዋርያት ቀኖና ሁሉ አለ። ነገር ግን ወጣ ገባ እያለ ዲሜጥሮስም አስልቶት ነበረ። በኋላ ግን በ325 ዓመተ ምህረት አርዮስን ለማውገዝ በኒቂያ የተሰበሰቡ 318ቱ ሊቃውንት በተመሳሳይ ከውግዘቱ ባለፈ መልኩ የትንሣኤን በዓል አከባበር በመላው ዓለም አንድ ወጥ እንዲሆን ያንን ውሳኔ አይተዋል። በተለይ በጸደይ ወቅት መሆን አለበት። ከመጋቢት 26 በኋላ ቀኑና ሌሊቱ እኩል በሚሆንበት በእኛ ወይም የጸደይ እኩሌ ይባላል። ወይም በአቡሻህር ትምህርታችን ሪና መዓልት ሪና ሌሊት እንለዋለን። ከዛ የፋሲካ ሙሉ ጨረቃ ምልዓተ ወር ሙሉ ጨረቃ በሆነ በሳምንቱ ነው የሚከበረው። ይሄ በጣም ትልቅ ውሳኔ ነው የተወሰነው። በጣም በቀላሉ ሰዎች ጸደይ ወቅት ነው ቀንና ሌሊቱ እኩል ይሆናል። የጸደይ እኩሌ ላይ በሆነ ጨረቃ ደግሞ እንደሚታወቀው የፋሲካ ጨረቃ አለች። ሙሉ ጨረቃ በጣም ደምቃ የምትታይበት የዓመቱ ደማቅ ጨረቃ የምትወጣው የፋሲካ ጨረቃ ናት። በዓመት በጣም ገዝፋ የምትታየው በሆነ በሳምንቱ አክብሩ። ነገር ግን በሳምንቱ የአይሁድ ፋሲካ ከዋለ ሐዋርያት በቀኖናቸው ፍስን የአይሁድ ፋሲካን ከትንሣኤ ጋር አብሮ ያዋለ ካህን ቢሆን ከክህነቱ ይሻር፣ ምእመንም ቢሆን ከምእመናን ጉባኤ ይለዩ ብለው አዋጅ ስላወጁ በሳምንቱ ይከበር የሚል ውሳኔን አስተላለፉ። ለዚህ ነው የትንሣኤ እየወረድ መጋቢት 26 ነው፣ እያደረጉ ሚያዝያ 30 ነው። ስለዚህ ሁሉም አብያተ ክርስቲያናት ይህንን የ318ቱ ሊቃውንት ትእዛዝ በማክበር አንድ ወጥ ሆኖ ይከበር ነበረ። ልዩነቱ በ1582 አካባቢ ያው እንግዲህ እንደሚታወቀው 365 እስከ 15 ኪክሮስ ከ6 ካሊቲም ከ6 ሰዓት ከ2 ደቂቃ የነበረውን የጥንቱን አቆጣጠር ጎርጎሪዮስ አንድ ዓመት 365 ዕለት ከ5 ሰዓት ከ48 ደቂቃ ከ46 ሴኮንድ ነው በማለት ሌላ የዘመን ቀመር አመጣ። ያው ጎርጎሪዮሳዊ ዘመን ቀመር የምንለው ነው። ጥቅምት 5 ላይ ነገ ጥቅምት 6 መሆን ሲገባት ነገ ጥቅምት 15 መሆን አለባት የሚል አዲስ ውሳኔ ወሰነ። በርካታ የዓለም ህዝቦች ተቃውመውታል። እንደውም ግሪክ እንኳን የተቀበለችው በ1923 ቅርብ ነው ይሄን ውሳኔ እና ብዙዎቹ እንደውም ጊቫስ ባክ አወር 11 ዴይስ 11 ዕለታችን ይመለስልን ብለው ሁሉ ሰላማዊ ሰልፍ እስከ መውጣት ደርሰዋል። ስለዚህ አብዛኞቹ የኦርቶዶክስ አብያተ ክርስቲያናት የጥንቱን የነ ዩልዮስን የጥንቱን ቀመር ተከትለው ሲሄዱ የሮማ ካቶሊክና ከሷ በብዛት ተገንጥለው የወጡት ደግሞ አንድ ሳምንት ቀደም ብለው በግሪጎሪያን ካሌንደር ያው ይከተላሉ። ይሄ እንግዲህ ያው ዓለም ላይ የሚታየው እውነት ነው። እንግዲህ በዓለም ዙሪያ በርካታ አከባበር አለው። ለምሳሌ በኢየሩሳሌም ያለው አከባበር ከጥንት ጀምሮ ተአምራዊ ሆሊ ፋየር የተቀደሰ እሳት ከጌታ መቃብር ምንም ነገር ሳይኖረው ብርሃን ይወጣል ይባላል። እንግዲህ ትንሣኤን በዓል የሚያከብሩ ሰዎች ያዩታል። ኢየሩሳሌም ሄደው እንግዲህ ጳጳሳቱ ይገባሉ። ከዛ በኋላ ምንም ባዷቸውን ነው የሚገቡት። ከዛ ብርሃን ማያቃጥል ብርሃን በየጧፉ ለኩሶ ሲዘምር ይታያል። ይሄ እንግዲህ ከጥንት ዘመን ጀምሮ ያልተቋረጠ ተአምር ነው በማለት እንግዲህ የቤተክርስቲያን ታሪክ ጽሑፎች ያስረዳሉ። እንደውም በእመቤታችን ተአምር አንዱን ግብፃውያን አባረውት በትንሣኤ ብርሃን እሱ ጋር እንደወረደ ኢትዮጵያዊ ይሄ የምናውቀው ነው። ይሄ ራሱን ችሎ መጠናት ያለበት ነው። ሌላው
በእኛም በውጭም ሰላምታ አለ። የትንሣኤን በዓል ልዩ የሚያደርገው እኛውን ቅድም ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነሳ በአብይ ኃይሉ ስልጣን በገናና ኃይሉና ስልጣኑ አሰረው ለሰይጣን ሰይጣን አሰረው አጋዞ ለአዳም አዳም ነፃ ወጣው እንደምንለው ሁሉ በጽር በተለይ ግሪክ ኦርቶዶክስ እስከ በዓለ ሀምሳ ድረስ ክልክል ነው። ድሮም ኢትዮጵያ አልነበረም። ጤና ይስጥልኝ እንደምን አይባልም። ሰላምታ ይቀርና በዚህ ይለወጣል። እነሱም ክርስቶስ አኔስቲ ይለዋል። ክርስቶስ ተነሳ። አሊቲኖስ አኔስቲ ይላል። በአማን ተንሳ ማለት ነው። በእውነት ተነሳ በቃ ከዛ አለቀ እና ሰላምታቸውን ይለውጣሉ። በዩክሬንና በራሻ ደግሞ የሚገርመው 3 ጊዜ ነው የሚሳሳሙት። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ስለተነሳ የትንሣኤ ሰላምታ 3 ጊዜ እጅ ይነሳሳሉ። ይሄ እንግዲህ የሚያከብሩት ነው። ሌላው የሌላውን ዓለም ትውፊት ነው ከተባለ እኛም በዝርዝር ስላየ ነው። የትንሣኤ እንቁላል የሚባል ደግሞ በሌላው ዓለም ትውፊት አለ። በተለይ በራሻ፣ በፖላንድ፣ በግሪክ፣ በቆጵሮስ፣ በዩክሬን፣ በሰርቢያ፣ በቡልጋሪያ፣ በቤላሩስ፣ በጆርጂያ፣ በመቄዶንያ፣ በእስክንድሪያም አሁን በግብፅ አላቸው ያከብሩታልና በቀለም ያስጌጡታል። በጣም ቀይ ቀለም በብዛት ደግሞ ቀይ ቀለም ያደርጉ በታል ይሁን ጌታ ደሙን ማፍሰሱን ያመለክታል እና ሌላው እንቁላሉ የትንሣኤው ምልክት ነው። ውስጡ ባዶ መሆኑ ባዶውን መቃብር ይወክላል። ተነስቷል፣ ሞት እንደል አድርጎ ተነስቷል እና የሚሰብሩት ደግሞ ካህናቱ ናቸው። የመላእክት ምሳሌ ነው የሚሆኑት። መላእክት ደንጊያው እንዳነሱት እንደገለባበጡት ይሰብሩታል። ከዚያ ይደብቁታል። ሕፃናት እንደ ጨዋታ ያንን ካገኙ ጣፋጭ ይሸለማሉ። ይሄ እንግዲህ የትንሣኤ ትውፊታቸው ነው። ሌላው በሌላው ዓለም የትንሣኤ አበባ ይለዋወጣሉ። ይሄ በእኛ የለም። እስከ በዓለ ሀምሳ ይኸውም ጌታ በጌቴሴማኒ ወዙ ከወዛበት ቦታ እና በአትክልት ስፍራው የተቀበረበት አትክልት ስፍራ ለየት ያለ አበባዎች አብበዋል የሚል የነሱ ትውፊት አላቸው። ስለዚህ ኢስተር ፍላወር ብለው የፋሲካ የትንሣኤ አበባ ብለው ይለዋወጣሉ። በእስክንድርያ ደግሞ በብዛት ጠቦት አርደው ጠቦቱን ያስቀምጣሉ። ይኸውም እግዚአብሔር ጠቦት ነው በጎ እንደተባለ ለማመልከት ማዕዳቸው ላይ እንትን ይላሉ። በኢትዮጵያውያንም ተመሳሳይ ነገር አለ። በጥንት አክፋ የሚል ስርዓት አለ። አክፋይ በገጠሩ በጣም ይታወቃል። አበልጆቻቸውን ይጠይቃሉ። ሁሉም ከቤተሰቡ ጋር በትንሣኤ አንድ ላይ ይመገባል፣ ደስታውን ያከብራል። ይኸውም ጌታችን እንግዲህ በጥብርያዶስ ልጆች አንዳንች የምንበላው ነገር አላችሁን ይላቸዋል። ከዛ እንጀራ አለ፣ ማር ወለላ አለ፣ አሳ አለ። ይሄ ሁሉ አብሮ ከትንሣኤው በኋላ ባለቤቱ ከደቀ መዛሙርቱ ጋር ስለተመገበ በትንሣኤም በትውፊት ሁሉም ከቤተሰቡ ጋር ተሰብስቦ የአክፋይ በመውሰድ እንግዲህ ይህንንም ደግሞ ትውፊት በኢትዮጵያም ደግሞ በዚህ መልኩ ያከብራል። ዶክተር ሮዳስ ታደሰ በአድማጭ ተመልካች ስም ጥሪያችንን አክብረው ስለመጡ በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ተመልካቾቻችን የትንሣኤን በዓል ስናከብር 2 ነገሮችን ልናስተውል ይገባል። እነሱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ እንደተነሳ እኛም የሰው ልጆች ሞተን ብንቀበርም የትንሣኤያችን በኩር ክርስቶስን መስለን እንነሳለን ብሎ ማመን። ከክርስቶስ ጋር እነሳለሁ ብሎ ያመነ ሰው ደግሞ የፍርድ ጊዜ እንዳለ ካሁኑ አውቆ በጾም ወቅት የነበረውን የንስሐ ሕይወት በበዓሉ ወቅትም አጽንቶ በጽድቅ እየተመላለሰ በትንሣኤ ጊዜ የሕይወት ትንሣኤ እንዲያገኝ አጥብቀን እንመክራለን። በዓሉ የሰላምና የጤና እንዲሆንላችሁ በመመኘት የዕለቱን መርሃ ግብራችንን እዚህ ላይ እናጠናቀቃለን።